ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። 2018 ያላሳየን ነገር የለም እውነት ለመናገር ማለት ነው። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር በትናንትናው ዕለት ኢቢኤስ ያስተላለፈው አንተ ቀበል የሚል ፕሮግራም አለ። ጥሩ ሀሳብ ነው ለሰዎች ሊፍት መስጠት፣ በዛ ውስጥ ደግሞ እንዲዝናኑ ማድረግ። ነገር ግን በዚህ ፕሮግራም ላይ ልክ ያልሆነ ነገር ተደርጓል ብዬ አስባለሁ። ዘይት ጨመረብኝ ብሎ ያልወጣ ሴት ላንቺ ብሎ የሚወጣ ሴት አለ ብለሽ ነው? ኑሮ ተወደደብኝ ብሎ ያልተናገረሽ ላንቺ ብሎ ብሎ የሚናገራለ። የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮመንት ምንድነው? ሃሽታግ ተሰማና በቃም በሚሉ ኮመንቶች አላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። ይህንን ያለችው አርቲስት ቬሮኒካ አዳነ ናት። ሰላም ውድ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬ እንደተለመደው በወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ለዚህ ቻናል አዲስ ሆናችሁ ቻናል አሁኑኑ ሰብስክራይብ በማድረግ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ላይክ ማድረጋችሁ በጣም ይጠቅመኛል። ዩቲዩብ ተወደሉ ለብሶ ስለሚያደርስልኝ ላይክ ማድረጋችሁ እንደቀላል ነገር አትዩት። ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ዛሬ ቪዲዮአችን እንግዲህ በጣም አነጋጋሪ ቪዲዮ ያለ ላይቭ ላይ እንዳያማጣች እህታችን አለች። በዛም እንግዲህ ሰይፉ ማስጠንቀቂያ ተሰጥቷል። ምን እንደሚለውን እስከመጨረሻው ድረስ እምናይ ይሆናል ማለት ነው። እንዲሁም ደግሞ ኢቢኤሶች እንግዲህ በመንገድ ላይ ፕሮግራም በሚያቀርቡበት ጊዜ አንድ ያደረጉት በጣም ብዙዎችን ያስቆጣ ተግባር አለ። እንዲሁም ደግሞ ትሰማ በሚል ቻሌንጅ አንድ በጣም የተለየ ከባድ የሆነ ቻሌንጅ ተጀምሯል። ከሱ ጋር በተገናኘ ምንድነው ብለን ሐሳብ አስተያየቶቻችንን የምንሰጥ ይሆናል ማለት ነው። በቪዲዮአችን መጨረሻ ላይ እንደተለመደው አከራካሪ ጉዳይ አለ ማለት ነው። ብሔርን መምረጥ ዘረኝነት ነው ወይስ ትክክል ነው የሚል አንድ አከራካሪ ጉዳይ አለ። እሱንም መጨረሻ ላይ የምናየው ይሆናል። እስከመጨረሻው ድረስ ከኛ ቆዩ። ቪዲዮአችንን ላይክ አድርጋችሁ ጀምሩ። ወደ መጀመሪያው ቪዲዮ እንለፍ። በነገራችን ላይ ልጅ ለመውለድ ሰርቲፊኬት እንደማን እንደጋብቻ ማለት ሰርቲፊኬት ያስፈልገዋል። ለኪ አእምሮ ጤና ደሞዝ ምናምን ተጣርቶ መፈቅለቅ ልጅ ሊሞት ይችላል ተብሎ ካልሆነ በስተቀር በ10 ሺህ ብር ደግሞ 3 ልጅ ምናምን ወልደው ልጁንም ላልተገባ የበታችነት ስሜት እያለ እንዲያድግ ነው አስፈላጊ አይደለም። ቤተሰቦች በዚህ ላይ ምን ሀሳብ አላችሁ? እንግዲህ እንደ ጋብቻ ምናምን የፍቃድ ሰርተፊኬት ያስፈልጋል ልጅ ለመውለድ ነው ያለው ልጁ። አንዳንድ ነገሮችን ስናይ የእውነትም የሚያስብል አይነት ሁኔታ ላይ አለ። ገና ህጻናት ልጆች ምንም የማያውቁ ልጆች መንገድ ላይ መለመኛ ምናምን አድርጓቸው ስናይ የእውነት በቃ ለእንደዚህ አይነት ቻሌንጅ ነው የመጡት ማለት ነው ምናምን ያስብላል። እንደዚህ አይነት ነገሮችን ስናይ የእውነት ነው። ግን አንዳንዴ ደግሞ ወደ ሃይ ውለድ ይሆናል። እንደዚህ ደግሞ ከሆነና እናንተን ሀሳብ ኮሜንት ላይ ጻፉልኝ። ኢትዮጵያ ውስጥ ዘመናዊ ባርነት በህግ ተፈቅዷል። አዎ የኤጀንሲዎችን ቅጥር ማለት ነው። አንተ ደክመህ 5000 ስታገኝ ኤጀንሲ ቁጭ ብሎ ያንተን 10000 ብር ይበላል። በኤጀንሲ የተቀጠርክ ወንድም በባል ቀን ቦነስ የለህም፣ የታመመ ልጅህን የምታሳክምበት ኢንሹራንስ የለህም፣ ነገ ስራ አለህ የለህም በሚል ዋስትና የለህም። ልክ እንዳሮጌ ዕቃ ኮንትራትህ አልቋል ተብለህ በኤስኤምኤስ ትባረራለህ። ይህን ግፍ እያወቃችሁ ዝም ያላችሁ የመንግስት አካላትና የሰራተኛና ማህበራዊ ጉዳይ ሚኒስቴር ጥፋተኛው እናንተ ናችሁ። ወጣቱን ለላብ መጥቢዎች አሳልፋችሁ ሰጥታችኋል። ኤጀንሲ አያስፈልግም። ድርጅቶች ሰራተኛውን በቀጥታ መቅጠር አለባቸው። የሰው ላብ ኮሚሽን አይከፈልበትም። ይህ ቪዲዮ በሚሊዮን ለሚቆጠሩ በኤጀንሲ ለሚሰቃዩ ወጣቶች ድምጽ እንዲሆን ሸር አድርጉት። በኤጀንሲ ተቀጥረ ስንት ብር እየተበላ የደረሰብህን ግፍ ኮሜንት ላይ አውጣው። ቤተሰቦች ይሄ ጉዳይ በጣም ብዙ ጊዜ ነበር የሚያሳስበኝ፣ እንዴት ዝም ሊባል እንደቻለውላ ማለት ነው። በቃ ኤጀንሲዎች እናንተ ወሩ ሙሉ ለፍታችሁ ከናንተ የበለጠ ደሞዝ ኤጀንሲ ሲወስድ አስቡት። እንግዲህ እኔ በጣም ሁሌ ግራ የሚገባኝ ጥያቄ ነበርና አሁን በጣም ከባድ ቻሌንጅ ተጀምሯል በዚህ ዙሪያ። ይህንን ነገር መንግስት ሊመለከተው ይገባል፣ ተግባራዊ ሊሆን ይገባል። እንግዲህ ትልቅ ባለስልጣናቶች ምናምን የያዙት ነገር ካልሆነ በስተቀር ይህንን መንግስት ሳያውቀው ቀርቶ አይደለም። ግን በቃ ዝም ሊባል ይገባል። የብዙሃኑ የምስኪን ህዝብ ጉልበት ብዝበዛ መቆም አለበት። በቃ ትክክለኛ እንግዲህ ኤጀንሲ ማለት ስራ ያስቀጥራል። ከዛ በኋላ ደሞዝ የሚቀበል ራሱ ይቀበል፣ የተወሰነውን ለነሱ እየሰጠ ራሱ ይወስዳል። ቀጣሪዎች በራሳቸው የሚገናኙበትን ቀጣሪና ተቀጣሪ ራሳቸው የሚገናኙበትን መንገድ መንግስት መፍጠር አለበት። ትክክለኛ የላባቸውን ማግኘት አለባቸው። ይሄ በጣም እስካሁን ድረስ ራሱ መቆየት የነበረበት ጉዳይ ነው ብዬ አላስብም። ወገን ለተከራ ብቻ ነው ቀኑ እንደዚህ ምሮጠው ወይስ ለሁሉም ሰው ቀኑ እየሮጠ ነው? እኔ ዛሬ አከራ ደውላ የቤት ኪራይ ስትለኝ ልቤ ስንጥቅ አለ። በጌታ በኢየሱስ ያለፈ ወር ትናንት የከፈልኩ ነው የሚመስለኝ። ለኔ ብቻ ነው ለተከራ ብቻ ነው ቀኑ ምሮጠው ወይስ ለሁሉ ሰው ነው? አሳውቁኝ በዝጋበር በጌታ በኢየሱስ ስሙን የለም የቤት ኪራይ በል ልቀቅ፣ በጌታ እንደ ሰይጣን ልቀቅ። ምን ሀሳብ አላችሁ በዚህ ላይ ቤተሰቦች? እኔ ያው ለተከራዮች ነው ጊዜው የሚሮጠው ብዬ ነው ማስለ ወር ደሞዝተኛ ደግሞ በዛ ነው ልክ ነው አይደለም ወሩ አይደርስም ሁላ ማለት ነውና እንዳለንበት ሲቹዌሽን ይወስነዋል። ለተከራይማ ጊዜው በጣም ነው የሚሮጠው እንጂ አንዴ በጀማ ቁጭ ብለን ተሰብስበን እየቃመን ያው አብረን እየቃመን ያለ ነው። ጓደኛችን ምን እንደቃመም አላውቅም እኔ። ከዛ ከጓዳ ልክ ቤቱ እንደዚህ ነው፣ ጓዳ አለ። ከጓዳ ውስጥ አይት ትወጣለች የላትና ወስዶ
ጫማውን ጥሎ ይመጣል። ከዛ ሲመለስ ያችኑ አይጠያታል። አንበሳ ጓደኞቼ ሌላ ገደላችሁ ልጅ ሌላ ገደል አስቸግረው ነበር። የምርቃና ጨዋታ እኮ ይለያል። ቤተሰቦች እንግዲህ ያው ብዙ ሰዎች ላታውቁት ትችላላችሁ ምናምን፣ ግን የመረቀና ሰው ቀልድ አይደለም እና የተመችቶኛል። ሰዎች ካሽ ጠይቁኝ ቨርሰስ ኖርሻል እናትሽ 10 ብር ፈልጌ ነበር። 10 ብር አንተ ቆይ 10 ብር ቀለል አድርገህ በዚህ ዘመን ስጠይቅ ትንሽ አይደብርም? 10 ብር እንዴት እንደሚመጣ ታውቃለህ? በዚህ ኑሮ ውድነት 10 ብር ከየት ይመጣል? በዚህ ዘመን 10 ብር ለማግኘት ስንት ተራራ እንደሚገፋ አታውቅም ነው? ቀላል አይደለም እኮ 10 ብር ከየት ይመጣል? 10 ብር ዝም ብለህ ቀለል አድርገህ 10 ብር ትላለህ እንዴ? የለኝም እባክህ። አራት አካብድ በእናትህ 10 ብር እኮ ነው የጠየቁት። ትሞት ነው። ስማ ቴሌ ብር ላይ በእናትህ 100 ብር ካለ ላክልኝ እስኪ። አሁን ቢጠየቅ እንደው 100 ብር ይጠየቃል? በእናትህ ደህና ቁጥር አጠራ፣ ደህና ብር አጠራ። ምን ሆነ ነው? ምን እዚህ ጋር ቁጥር ነው ያለው? ምን አያልቅማ? ምን ሆነ ነው? ዝም ብለህ ደህና ነገር አጠራ። በልሻውን የሆነ ቁጥር ጨምርና ልላክልኝ ጨምረኝ። እሺ 5000 እሺ 09 10,000 ብር ልኬልሃለሁ። መቼ? አመሰግናለሁ። ቤተሰቦች ይሄ ነገር ግን እንደቀላል መታየት የለበትም። እኔ ራሱ የራሴ ብር አይመስለኝም ቴሌ ብር ላይ ሲሆን። ለምንድን ነው ከኪሴ እኮ ሲሆን እንዴት እንደሚያንገበግብኝ፣ ቴሌ ብር ላይ ሲሆን ግን የራሴ ብር ላይ አይመስለኝም። ይሄም የሆነ ነገር አለው። እኔ ጋር ብቻ ነው ወይስ እናንተ ጋርም ጭምር? መንግስትዬ ይሄንን ሰምተሃል? ታክሲ 100 ብር ገብቷል። ታክሲ መስሎ 100 ብር የገባው ጎበዝ። ከቤተል መገናኛ መጥቼ 100 እሱ ብቻ ደግሞ አይደለም እኮ ሁለት ሰው የሚቀመጥበት ቦታ ላይ 3 አድርጎ ፈድሞን ያስቀመጠን የተቀበለን 100 ከሰኞ እስከ ቅዳሜ እየተመላለሱ የሚሰሩ ሰዎች በቀኑ 200 በወር 6 በኢየሱስ ስም ብሩ አለቀ። እግዚአብሔር ደግሞ እኮ ብሩ ብቻ ደግሞ 100 ከፍላችሁስ ግልምጫውስ የረዳቱ ግልምጫስ ስደቡስ የመድኃኒዓለም ምን ጉድ ነው እዚህ ሀገር እየተካሄደ ያለው ነገር ጎበዝ። ቤተሰቦች እንደሰማችሁት ነው እንግዲህ አሁን የታክሲ ራሱ ወጪ ቀላል አይደለም፣ በጣም ከባድ ሆኗል። 100 ብር ማለት አስቡት እንግዲህ ከአንድ ቤት ሁለት ሰው እንኳን ወጥቶ ይገባል ብንል በቀን ደርሶ መልሱ 200 ለአንድ ሰው 400 ብር ማለት ነው። እንግዲህ 400 ብር በወር ወደ 12000 ብርና ለትራንስፖርት ብቻ ማለት ነው። እና አስቡት ግን ደሞዝ ምን ያክል ነው የሚለውን ስታስቡት ደግሞ ከ20 ብር የማይበልጥ ደሞዝ ነው። በጣም እንግዲህ የኑሮ ሁኔታ በጣም አሳሳቢ ሁኔታ ላይ ነው ያለው። በጣም ይከብዳል። ለትራንስፖርት 100 ብር አውጥተን ገና የቤት ኪራይ ጠቀለ ምናምን አለ። ከባድ ነው። እነዚህ ነገሮች መንግስት ቢያቸው ጥሩ ነው። ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሐሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታል። ቤተሰቦች ዮኒ ማኛ ያነበበው እንደሰማችሁት ነው ማለት ነው። እስቲ ምክንያቱ በምን እንደሆነ እንየውና ከዛ በኋላ ዮኒ ማኛ ያለውን አይተን እንመጣለን። 2018 ያላሳየን ነገር የለም እውነት ለመናገር ማለት ነው። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን፣ በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። ያው እንግዲህ ቤተሰቦች እንዳያችሁ ነው ድርሹ ዳና እንግዲህ በሰይፉ ፕሮግራም ላይ ነው ይሄንን ያለችው እና እንግዲህ ያማጠችው ልጅ ነች። ቪዲዮን አጥፉልኝ ያልተገባ ነገር ያደረጋችሁት ያለችው ዮኒ ማኛ ያለውን ሰምተን እንምጣና እስቲ የኛን ሀሳብ እንሰጣለን። በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረግሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ከባል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት የማያውቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ያው እንግዲህ ቤተሰቦች ዮኒ ማኛ የተናገረው እንደሰማችሁት ነው። በቪዲዮ ላይ ምን አስተያየት አላችሁ? እንግዲህ እኔ ላይቭ ላይ ምጥ ለመጀመሪያ ጊዜ ነው የሰሙት። ከዛም ላይ ደግሞ አንተች ማለት ከባድ ነው። ያው እንግዲህ ሰይፉን ከሱ መነጋገሪያ ለመፈመስ ካልሆነ በስተቀር ምንም የሚያስከስስ እንግዲህ ሶሻል ሚዲያ ላይ ወጥቶ ላይቭ ላይ እንግዲህ ላይቭን ምጥን የሚያክል ነገር ላይቭ ላይ ያስተላልፉ አይቀለድብም ማለት በጣም ከባድ ነገር ነውና
በዚህ ላይ የራሳችሁን ሀሳብ ኮሜንት ላይ ጻፉልኝ። ነጠላ ማዘግዘግ እኮ የራሱን የሆነ መልእክት አለው አይደለም? ሀዘን ላይ እንደሆነ የሚያሳይ ነው። በትናንትናው ዕለት ኢቢኤስ ያስተላልፈው አንተ ቀበል የሚል ፕሮግራም አለ። ጥሩ ሀሳብ ነው፣ ለሰዎች ሊፍት መስጠት፣ በዛ ውስጥ ደግሞ እንዲዝናኑ ማድረግ። ነገር ግን በዚህ ፕሮግራም ላይ ልክ ያልሆነ ነገር ተደርጓል ብዬ አስባለሁ። በትናንትናው ዕለት በተደረገው ፕሮግራም ላይ ብቻ ነው። እነዚህ ከኋላ የምትመለከቷቸው እናቶቻችን እንግዲህ ከቤታቸው ሲወጡ ወይ ለቅሶ ሊደርሱ ነው ወይ ሞት ዓመት ሊሄዱ ነው። ብቻ ያው ነጠላቸውን አዘግዝቀው ነው እንደምትመለከቱት የወጡት ከቤታቸው ሲወጡ። አላቅም ከቀብር የተመለሱ ይሆን ወደ ቤታቸው ይሄዱ እንደሆነ ማቀው ነገር የለም አክቹሊ። ነገር ግን ከለቅሶና ከሀዘን እየመጡ ነው ነጠላቸውን አዘግዝቀዋል። እነዚህ እናቶቻችን ሊሄዱበት ያሰቡበት ለቅሶ ላይ ወይም ለቅሶን ደርሰው የመጡት ሀዘንተኛ ይሄንን ቪዲዮ ሲመለከት ምን አይነት ስሜት ነው የሚሰማው? ሁለተኛ ደግሞ ባህላችን አይደለም እንደሚታወቀው የጎረቤታችን ሀዘን የኛም ሀዘን ነው። አሁን እንኳን ቀርቷል። ነገር ግን በድሮ ጊዜ ቲቪ እንኳን አይከፈትም ነበር፣ ምክንያቱም የነሱ ሀዘን የኛ ሀዘን ነው ብለን ስለምናስብ። እነዚህን እናቶች ምንም እንኳን እያዝናናቸዋቸው ቢሆንም ነገር ግን ስህተት እንዲሰሩ አድርጋቸዋል። መኪና ውስጥ ብቻ አይደለም ቪዲዮ መቅረጻቸው ብቻ አይደለም አስወርደው ተጨማሪ አቴንሽን ለነሱ ሰጣቸው መሬት ወርደው ሁሉ እንዲጨፍሩ አድርጋቸዋል። ነጠላ ማዘግዘግ እኮ የራሱን የሆነ መልእክት አለው አይደለም? ሀዘን ላይ እንደሆነ የሚያሳይ ነው። ጎረቤታችሁ፣ ጓደኛችሁ፣ የቅርብ ዘመዳችሁ ባዘነው ሀዘን እናንተ ማዘኑን እንደምትካፈሉ የሚያሳይ ነገር ነው አይደለም? እንዴ መልእክት አለው። ታዲያ ኢቢኤስ ይሄንን መልእክት ሳያነብ ለምን ቀረ የሚለውን ጥያቄ እንግዲህ ለኢቢኤስ ብንጠይቅ መልካም ነው ብዬ አስባለሁ። ብሩክ መልካም ቀን ይውላችሁ። ያው እንግዲህ ቤተሰቦች እንደሰማችሁት ነው ኢቢኤስ ቲቪ በጣም ትልቅ ስህተት፣ ትልቅ ጥፋት ነው ያጠፉት። እንግዲህ ይሄ ላይፍ ፕሮግራም አይደለም። ለምን እንደሆነ አላውቅም። አንዳንዴ ሰው ሊሳሳት ይችላል። ነጠላ መዘግዘቅ በሀገራችን እንግዲህ የሀዘን መገለጫ ነው፣ የሀዘን ምልክት ነው እንግዲህ እንደምናውቀው ከሆነ እና እነዚህ ሰዎች ከሚመጡበት ቦታ ነጠላቸውን አዘግዝቀው ነው እየመጡ ያሉት። እነሱን እንግዲህ ጠርቶ ማስጨፈር፣ ሌላ ነገር ማድረግ ኦኬ፣ እሺ ያንን ፕሮግራም ያዘጋጀው ሰው አያውቅም ነበር። ቪዲዮ ኤዲት ተደርጎ ምናምን እስከሚፖስት ድረስ ደረጃ መድረስ ማለት በቃ ስህተት ነው። ያንን ነገር ቆርጦ ማውጣትና መተው ነው እኮ በቃ። እነዚህ ሀዘንተኞች ራሱ እንዴት እንዳስቻላቸው በቃ። አሁን እኮ እንደ በፊት የትክክለኛ ሀዘን ቀርተዋል። በቃ በፊት ለ40 ቀን ጎረቤት ምናምን ቲቪ ራሱ አይከፈትም ነበር። አሁን የለሙት ዕለት በነጋታው ምናምን ነው ቲቪ የሚከፈተው ምናምን። ሀዘን እስከዚህ የሚሆነ ነው። እና እንደዚህ አይነት ነገሮች ባይለመዱ ኢቢኤስ ቲቪ በጣም ትልቅ ስህተት፣ ትልቅ ጥፋት ነው። ቪዲዮ ደግሞ ቢጠፋ ባይነኝ። የእናንተንም ሀሳብ እስኪ ኮሜንት ላይ ጻፉልኝ። የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮመንት ምንድን ነው? ሃሽታግ ስሰማና በቃም በሚሉ ኮመንቶች ገጹ ተጥለቅልቋል። ይህ ቻሌንጅ በትግራይ ክልል በግፍ ተገድላ ፍትህ ባጣችው ዘውዱ ሀፍቱ ምክንያትና ገዳዮቿ ከስር በነጻ ከተለቀቁ በኋላ የተቀጣጠለ ሲሆን በርካታ ተጽዕኖ ፈጣሪዎችም ቻሌንጁን ተቀላቅለውታል። የቻሌንጁ አስጀማሪና መሪ ጆርዲ በዛብህ ስትሆን ቻሌንጁ በርካታ ኢትዮጵያውያኖችንም አነቃቅቷል ተብሏል። ያው እንግዲህ ቤተሰቦች እንደሰማችሁት ነው። ቻሌንጁን ትሰማ በሚል ቻሌንጅ የዶክተር አብይ ኦፊሻል የቲክቶክ ገጽ ላይ በመግባት እንግዲህ ፖስቶቹ ላይ ኮሜንት ላይ እነዚህን ምስሎች ፖስት እንዲያደርጉ በመደረግ በጣም የተለያዩ በጣም ብዙ ሺህ ፖስቶችን እየተደረጉ ይገኛሉ። እነዚህ ነገሮች ጥሩ ናቸው። እነ ቀነኒ እነ ሄቨን የተለያዩ ፍትህ ያላገኙ ሴት እህቶቻችን ፍትህ ማግኘት አለባቸው። ያንን የምንደግፈው ነገር ነው። አንዳንድ የማይደገፉ ነገሮች ግን አሉ። ከዛ ጋር የተገናኘ ሊያሹ ያለችው አለ። እሱን ሰምተን እንምጣና የራሳችን ሀሳብ እንሰጣለን። ማሪ ዘይት ጨመረብኝ ብሎ ያልወጣ ሴት ላንቺ ብሎ የሚወጣ ሴት አለ ብለሽ ነው? ኑሮ ተወደደብኝ ብሎ ያልተናገረች ላንቺ ብሎ ብሎ የሚናገራለ ማን ስታስቡ እዚህ ያለ ነው ኑሮ ህይወት ያስጠላል መሰለሽ እንዴ? ጋይስ በጣም እኮ ነው የሚገርሙት። ጌታ ህይወት ያስጠላል መሰለሽ እንዴ? እኛ የሚያሳስበን ብዙ ነገር በደል በዓለም እንኳን ኢትዮጵያ ዓለም ላይ አሜሪካ ብትይ ኢሮፕ ብትይ ምናምን ብትይ ጥቃት አለ። ሴት ልጅ ጥቃቱን ለማስቆምና ወይንም ደግሞ ሴቶችን ማንቃት ይቀላል። እንዲህ ነው ሴት ልጅ ወንድ ልጅ እንዲህ እንዳያረግሽ ወንድ ልጅ ጋይስ፣ እስኪ በዚህ ዘመን እስኪ እናንተ ራሳችሁን ጠይቁ። ትዳር ተከብሯል እንዴ? ከዛ ፍርድ ቤት ብትሄዱ ትዳር እየተፈታ እንደናንተ አይነት ሴት ብስቶ ነው ትዳር የማይበረክተው እንዴ? እሽኮላ ላይ ያሉትን ሴቶች ትደግፋላችሁ። ላበጥር ቂጤን ይልኝ እንትኔን ይልኝ ያሉትን ሴቶች ስትናገሩ ትደግፋላችሁ። ወንዱ ልቡ ይሸፍታል፣ ትዳሩን ጥሎ ይሄዳል። መብት ነው ትሉናላችሁ፣ ትቃወሙናላችሁ። አረ ሴት ልጅ መብታችን ነው ጊዜያችን ነው እንዲሉ ታረጋላችሁ። ከዛም ለሴት ልጅ የምርሽን ነው እስኪ ውጡና እንያችሁ። እንደዚህ የምትሉ ሴቶች እስኪ ውጡና እንያችሁ። ከዛም እኛም እንገረም ጋይስ። ማለት ነገርኳችሁ። ይሄ ግልጽና ግልጽ እኮ ነው። ምንም ይሄ ላይክ እንደዚህ ብላችሁ አትደባብሱት። ያው እንግዲህ ቤተሰቦች ሊያሹ ያለችውንም እንደሰማችሁት ነው ማለት ነው። ያው መቅደም ያለበት ነገር መቅደም አለበት። የሴት እህቶቻችን ጉዳይ በጣም ቅድሚያ ሊሰጠው የሚገባ ነገር ነው። ግን ያው አንዳንዴ ጆርዲ በዛብህ የምታራምደው ነገር እኔ በፌሚኒዝም መልክ
አሁን እነዚህ በተጠቂዎች ለነዚህ ነገር ለነቀነኒ ምናምን የምታደርጋቸውን ነገሮች ብደግፍም አንዳንድ ግን ይሄ ባልና ሚስት ያላቸው ሚና ማቀየር የተለያዩ ነገሮች ላይ ምናምን ይሄ አንድ አይነት ጾታ ኤልጂቢቲኪው ወደ ሀገራችን እንዲገባ የምታደርገውን ጥረት በጣም አልደግፈውም። እንደዚህ አይነት ነገሮች አንዳንድ ነገሮች አሉ፣ እነሱን ጠላለሁ እንጂ ሴት እህቶቻችን ከማንኛውም አይነት ጥቃት ነፃ መሆን አለባቸው። በየትኛውም አይነት ሁኔታ ፍትህ ማጣት መጓደል የለባቸውም። ለዚህ ሁላችንም ድምፅ እንሆናለን። ግን በዚህ ሰበብ አንዳንድ ሊካሄዱ የማይገቡ ነገሮች እየተካሄዱ ነውና እነሱን ደግሞ ሁላችንም መቃወም አለብን። ዓላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። ይህንን ያለችው አርቲስት ቬሮኒካ አዳነ ናት። ታዋቂው አርቲስት ቬሮኒካ አዳነ በህይወትና በስራ ስኬቷ ዙሪያ በሰጠችው አዲስ አስተያየት በራሷ ጥረትና ልፋት ከፍተኛ የፋይናንስ ነፃነት ማሳካት ዋና ግቧ እንደሆነ ገልጻለች። አርቲስቷ ሌሎች ሰዎችን በመጠጋት ወይንም በጋብቻ ጥላ ስር በመሆን ሀብትን ከመሻት ይልቅ በራሷ ሙያዊ ጥረት፣ ትጋትና የስራ ፈጠራ የተሟላ ሀብት ማፍራት እንደምትፈልግ ገልጻለች። ይህ የአርቲስቷ ንግግር በሴቶች ዘንድ የራስን አቅም ማጎልበት፣ በራስ መተማመንን ማዳበርና በኢኮኖሚ ራስን የመቻልን አስፈላጊነት የሚያሳይ በመሆኑ በማህበራዊ ሚዲያና በመዝናኛው ዘርፍ መነጋገሪያ ሆኗል። ናችሁ ደህና ናችሁ ወይ? ዛሬ አንድ ሁለት ነገር ልነግራችሁ ነው የመጣሁት። አንደኛው ይሄ የምታዩትን አካውንት 22000 ይላል 22k ፌክ አካውንት ነው። ገብተንም እናየዋለን። ዛሬ ሪፖርት ማድረግም በዛውም ልለማመድ ነው። ያነበብኩት ነገር አለ። በትክክል ከሆንኩኝ አብረን እናየዋለን። ይሄ ፌክ አካውንት ላይቭ የገባሁትን ቪዲዮ ሪከርድ አድርጎ ማለት ነው። የሆነ ጊዜ መብራት በሄደ ጊዜ ለፈንም ይሆናል ብዬ በጨለማሽ በሻማ ሆኜ ላይቭ ገብቼ ነበር። የተወሰናችሁ አድናቂዎቼ እርግጠኛ ነኝ አይታችሁታል እሱን ቪዲዮ። አጅሬው ግን እሷን ቪዲዮ ሪከርድ አድርጎ በእኔ ስም ፌክ አካውንት ከፍቶ አድናቂዎቼን እያደናገረ ነው ያለው። ብዙ ሰዎች ይጠይቁኛል፣ ትክክል ያንተ አካውንት ነው ወይ እያሉ ይጠይቁኛል። እና ምስኪን አድናቂዎቼ ደግሞ 22000 ፎሎ ሰጥተውታል ለዚህ እናንተ የእናንተ የሰጣችሁትን የምትሰጡኝ ስጦታ እየወሰደው ማለት ነው። አብዛኞቻችሁ ለኔ ፎሎ ያደረጋችሁ መስሏችኋል፣ ግን ለኔ አይደለም ፎሎ ያደረጋችሁት። ላይቭ የገባሁትን ሪከርድ አድርጎ እኔ እየዘፈንኩኝ ያለውን ቪዲዮዎች ለቆ እንደገና አንዳንድ ፎቶዎችን ደግሞ እንደፈለገ የሚገኝ ፎቶዎችንም ጨመር አድርጎ እኔን መስሎ ፌክ አካውንት ከፍቶ ነው እና ዛሬ አብረን እናደርገዋለን፣ ሪፖርት እናደርገዋለን። ምክንያቱም እንደ ይሄ ፌክ አካውንት ካልወጣ በስተቀር ካልጠፋ በስተቀር እኔ ላይቭ መግባት አልችልም። ምክንያቱም ላይቭ ከገባሁኝ በዚህ ሁኔታ ላይቭን ሪከርድ ያደርገውና ለሱ ጮማ የሆነ ኮንተንት ነው የምሰጠው ላይቭ ከገባሁኝ ማለት ነው። ስለዚህ ዛሬ አብረን እኔም የመጀመሪያ ሪፖርቴን ነው የማደርገው። አብረን እንከታተላለን፣ እናየዋለን። እሺ አሁን ወደ እንትኑ ልግባ። እሺ ቤተሰቦች፣ በመጨረሻም የራስን ብሔር መፈለግ ዘረኝነት ነው አይደለም የሚል አከራካሪ ጉዳይ አለ። እሱ ቪዲዮ አይተን እንምጣ። ልንገርህ ማስ አሁን አንተ እየቀረሽ ነው? አዎ ጥያቄ ነው። አሁን አንተ ማለት ነው ኤግዛክትሊ ይሄኛው ሀይላብ ይሄኛው ነው ብሄሩ አለለም። ሁሉ ጊዜ ካገኘው ዘጋን ሁሉንም ብሄር ነው የምትሆነው። እኔም አሁን አዲስ አበባ ልጅ ነኝ አይደል? አንተ አዲስ አበባ ልጅ ነህ፣ ግን እኔ አሁን ጉራጌ መሆኔ ደስ የሚለኝ በቃ ምግቡ ምን የሚመቸኝ። አሁን አንተ ግን ብሄር የለህም። እኔ አሁን ብሄር የለውም ማለት እየጀመርኩ ነው። ለምንድን ነው አዲስ አበባ ልጅ በብዛት አሁን ያንተን ጓደኞች ምናምን ሳይ ብሄር የላችሁ ይሄ በብሄሬ እንደዚህ ምናምን ስትሉ ሰምቼ አላውቅም። ለምን አዲስ አበባ ልጅ ብሄር የሌለው? ብሄር እኮ ላይክ ይኖረዋል አይኖረውም እኮ አይደለም፣ ይሁን አይፈልገውም ነው እንጂ ያን ያህል ቢግ ዲል ሆኖበት ምናምን እንደዚህ እኔ እንደዚህ ነኝ ምናምን ሲል ተሰምቶ አያውቅም። ለምንድን ነው? ምክንያቱም ብሄር እያመጣ ላይክ ይኸውልሽ ብሄሩን አይደለም የሚጠላ ብሄር እኮ የሚጠላ ነገር አይደለም። ባይዘው እኮ ይኸውልሽ ብሄር ማለት ካልቸር ማለት ነው እኮ አይደለም፣ ላይክ ባህል ማለት ነው።
አመጋገብ ነው፣ ቋንቋ ነው፣ አለባበስ ነው ምናምን። ይሄ እኮ አሁን የሚጠላ ነገር እኮ አይደለም፣ የሚደብረን ነገር ነው፣ የሚያሳፍር ነገር ሆኖ እኮ አይደለም። ግን በብሔር ምክንያት ይሄ የሚመጣ ነገር አለ፣ ተያይዞ እየመጣ ያለ ነገር አለ። ገብቶሻል አይደለ? መከፋፈል ምናምን አይነት ነገር አለ አይደለ? ጥላቻ፣ ዘረኝነት ምናምን ነገር በሱ ምክንያት በብሔር ምክንያት ያ ነገር እየመጣ ስለሆነ ያን አይፈልገውም። እኔ አሁን አልፈልገውም፣ ሜንሽን እንዲደረግ ራሱ አልፈልግም ነው ወይ? ለምን ነው? እኔ ደግሞ አሁን ለምሳሌ ማለት ነው ስለ ኢትዮጵያ ሲነሳ ስለ ባህሎቿ ስላላት የተለያየ እንትን ሲነሳ ይሄ የአዲስ አበባ ልጅ ሞር ከሚያስረዳው ይልቅ የተወለደበት ሀገር ልጅ በየቦታው ብትሄድ ማለት ነው ኢትዮጵያ ውስጥ ጉራጌ እንዳለ፣ ኦሮሞ እንዳለ፣ አማራ እንዳለ ምናምን የሚያስተዋውቁት የዛው ሀገር ሰዎች ናቸው እንዴ? እኔ አዲስ አበባ ልጅ ምንም ላይ ኢንቮልቭ ሲያደርግ አላይ። ለምን እየመጣ ያለው ነው? ይኸውልሽ አዲስ አበባ ልጅ ማለት ነው ደም ስሩ ውስጥ ገብተሽ ብትወጪ አንድ የዘረኝነት ሴል አታገኝበት። አሁን የዘረኝነት ነው አይደለም ግን ይኸውልሽ ነገርኩሽ እኮ ካልቸሩን፣ ባህሉን፣ ብሄሩን አይደለም እንጠላ። ገብቶሻል? ብሄር የሚባለው ሐሳብ ይዞት የሚመጣው ላይክ ምንም እኮ የሚያስተካክስ ነገር አይደለም እኮ አሁን አይደል? ግጭቶች አሉ፣ የሆነ ነገር አለ፣ በታሪክ በምናምን የሆነ መወቃቀስ አለ። የሆነ የረባ እንኳን ጸብ አንጣላም፣ የታሪክ ጸብ ነው የምንጣለው ብዙ ጊዜ። ሶ ከዛ ነገር አንፃር እኔ ብሄር ቢኖረኝም ማለት ነው ላይክ ብተወው ላይክ አንቺ ከምትጠይኝ ወይ የሆነ ሰው ከሚጠላኝ ብሄሩ ቢቀር ይሻለኛል። ባሽ ጥላቻ የለብንም። ለምን ይቀራል? አሁን አንተ የተመዘዝክበት የመጣህበት አንቺን ከሚያሳጣኝ አንቺን የሆነን ሰው ጋር ከሚያጣላኝ የሆነ ሰው ለምን ያጣላሃል እንዴ? አንተ ራስህ ሀገራችን መጠቀም ትችላለህ። ብሄር እኔ ልችላለሁ። የኔ ብሄር ደግሞ ይሄ ላይክ ብሄር የሚባለው ሐሳብ ደግሞ የሆነ አካላትን ምናምን እያጣላ የሆነ ነገር እየፈጠረ ምናምን ስታይ በቃ ባይኖር ይሻላል። ጥላቻውን ነው ብሄር የለኝም ከምትል የኔ ብሄር የኔ ዘር ሀረግ የተመዘዘው ከዚህ ብሄር ነው። ግን ደግሞ ይሄኛውን ብሄር ብቻ እንደዚህ ሜንሽን ማድረጉን ነው የማልፈልገው ነው። ምክንያቱም ከሰው ጋር ይለያየኛል ነው አይ ነው በጣም ወደዋለሁ። እኔ አሁን ብሄረሰብ የሚባለውን ሐሳብ ማለት ነው በጣም ነው የሚመች ካልቸር ላይክ ደስ ይላል እኮ እንዴ በየሰርጉ ስንሄድ በየምኑ ስንሄድ እንዴት ነው ተመችተን ትግሬ ሳንሆን በትግርኛ ጨፍረን ነው፣ አማራ ሳንሆን እስክታስ ጨፍረን ነው፣ ኦሮሞ ሳንሆን ኦሮምኛ ጨፍረን ነው ምናምን ነው፣ ጉራጌ ሳንሆን ጉራጌ ገብቶሻል። ደስ ይላል ባህሉ ላይክ እየፈለግን አማራው ነን የጉራጌ ቤት ሄደን ክትፎ ለመብላት እንትን ብለን ነው ምናምን ነገር ሶ ብሄር የሚባለው ነገር እኮ ደስ ይላል፣ ውበት ነው። ገባሻ? ግን አያይዞ የመጣው ነገር አለ፣ አያይዞ ያመጣብን ነገር አለ። መከፋፈል ፖለቲካው ነው። ገባሻ? ሆነስትሊ እናውራ ስንል ፖለቲካው ነው። ፖለቲክስ መሀሉ ገባና ይሄ ሐሳብ ውስጥ ገባና የአዲስ አበባ ልጅ ብሄር አይጠላም ነው ፖይንት። አንጠላውም በቃ ላይክ ቢኖረኝም ምን ያሁን ማለት ነው ሜንሽን ባላደርገው ይሻለኛል። ኢትዮጵያዊነት ካንቺ ጋር አንድ ያደርገኛል። ገባሻ? አሁን ለምሳሌ እኔ የሆነ ብሄር ነኝ ኦሮሞ ነኝ ብዬሽ ማለት ነው እንደ ራስሽ የምትቀበይኝ ከሆነ ማለት ነው እንዴት ኦሮሞነት ይጠላል? እንዴት ጉራጌነት ይጠላል? ምንም የሚጠላ ነገር እኮ አይደለም። ግን ፖለቲክሱ ምናምን መሀሉ ገባና እንዴት ነው ገብቶሻል? ከፋፈለው መለያየቱ ምናምን ነገር መጣ። ለዛ አሁን በታሪክ ያውም ደግሞ እኔ በጣም የሚገርመኝ ነገር ማለት የሆነ ባለፈ ታሪክ እኮ ባለፈ በቆየ ላይክ ባላየነው ነገር ባላየነው እኔ ሁሌ ምን እላለሁ መሰለሽ ምናምን አለው መሰለሽ እኔ ኃይላቦኜ አዲስ አበባ ላይ ተፈጥሬ በአዲስ አበባዊ ማይንድ ሴት ስላደኩኝ ቤተሰብ እያሳየኝ ትምህርት ቤት ከሚያሳዩኝ ምናምን ነገር አንፃር ነው አሁን ያለኝ አመለካከት የኖረኝ። ጎጃም የሆነ ቀበሌ ውስጥ ደግሞ ተወልጄ ቢሆን ማለት ነው የሆነ እሱ ነው የሚሆነው። ወለጋ የሆነ ቀበሌ ውስጥ ተወልጄ ስሜ ጉርሜሳ ሆኖ የሆነ ሰውዬ ሰው ስም ልጆኜ ምናምን ባድግ ደግሞ የተለየ ታሪክ አረዳድ ነው የሚኖረኝ። ገብቶሻል? ስለዚህ ስፈጠር የመጣ ሳይሆን እንዳደኩበት አካባቢ ነው መሆኑ። አሁን ግን እነሱን አሁን ለምሳሌ እዚህ ካየ ማለት ነው ለምሳሌ እንውሰድና አሁን ጉራጌው ከጉራጌው ጋር ነው መስራት የሚፈልገው፣ እዛው ጉራጌው ነው መጥቀም የሚፈልገው፣ ስልጤው ከስልጤው ጋር ነው መስራት የሚፈልገው፣ አማራው እንደዛ ከሆነ አዲስ አበባውም የሆነ ነገር ኖሮት ከራሱ ጋር አዲስ አበባም እኮ በአዲስ አበባዊነት እኮ ዘረኛ ነው እኮ ምንም ጥያቄ የለውም።
አይደለም። አንተ ጥቅም አግኝ ሰባይ ባህሪ ከጥቅም ጋር ምናምን ግን ይኸውልሽ ምን ገጥመውም ብዙ ጊዜ እኛም እኮ ከአዲስ አበባ ልጅ ጋር ነው ጓደኝነትም ስንገጥም ምናምን ገባሽ? እነሱ ይሰፋና ነው ይከራጋ ልጆች እናንተም አዲስ አበባ ተብሎ ዘር ከሆነ አዲስ አበቤነት ብሄር ከሆነ አሁን እንደውም እንዳዲስ አበባ ሁለገብ ዘረኛ ግን ይኸውልሽ ዘረኝነት ማለት ብዙ ጊዜ ሰው አይረዳውም ማሰቡ ገባሽ? አሁን ለምሳሌ የመጣሽበትን አካባቢ ሰው አስበልጠሽ መውደድ ዘረኛ ያስብልሽ ገባሽ? አያስብልሽም። ይሄ ያን ጉራጌ ብቻ ነው ማግባት የምፈልገው ምናምን አሁን አንቺ ጉራጌ ክልል ውስጥ አድገሽ የሆነም ኦሮሚያ ክልል ውስጥ አድጎ የራሱን ሰው መውደዱ የራሱን ሰው መፈለጉ ምናምን ዘረኛ ያስብለው። ዘረኝነት ማለት ሌላውን መጥላት ስትጀምሪ ነው። ኦሮሞን ወደሽ ጉራጌን መጥላት ስትጀምሪ፣ ጉራጌን ወደሽ አማራን መጥላት ስትጀምሪ አንቺ ዘረኛ ነሽ። ግን ጉራጌ ሀገር በጉራጌ ባህል በጉራጌ ቋንቋ ምናምን አድገሽ ጉራጌ አልፈልግም ልትያትቺ ጉራጌ ሞር ልትወጂ ትችያለሽ። ባህልሽ ነው ቋንቋሽ ነው ምናምን ነገር እሱ ዘረኝነት አይደለም። እሱ ዘረኝነት አይደለም። ዘረኝነት የሚመጣው ምንድነው? ሌላውን መጥላት ስትጀምሪ ነው። ገባሻ? እኛ ደግሞ እሱ የለብንም። ጥላቻ የሚባል ነገር የአዲስ አበባ ልጅ ነው ማንነትሽን አይጠላም፣ አመለካከትሽን ነው የሚጠላው። ገባሽ? ማንነት ብሄርሽን አይጠላም፣ ብሄርሽን አይጠላም፣ ማንነት ፐርሰናሊቲሽን ምናምን ነው የሚጠላው ነው ማንነትሽን አይጠላም። ያው ላይክ ማንነት ስልሽ እኔ ማንነትሽ አሁን ለምሳሌ ጉራጌነትሽ አማራነትሽ ምናምን ነገር እሱ እኮ ማንነት አይደለም ብሄር ነው። ማንነት አንተ የምታንጸባርቀው ነገር ነው ማንነት። ያ እሺ እንደዛም ኮስተልሽ ብቻ አመለካከትሽ የሰውየውን ስብዕና ነው። መጥፎ ሰው ከሆነ ምናምን ይሄ ላይክ ለሀገር ማይበጅ ምናምን አይነት ሰው ከሆነ ሊጠላ ይችላል። ስለዚህ ለኛ ለብቻችን አዲስ አበባ የሚባል ብሄር ይሰጣል አለ እኮ ሲጀምር አልተቀላቀልሽም እንዴ? ያው እንግዲህ ቤተሰቦች ክርክሩ እንደሰማንስ ነው በጣም አከራካሪ ጉዳይ ነው እና በዚህ ላይ ሀሳባችሁን እፈልጋለሁ። ሀሳባችሁን ጻፉልኝ። እኔም የራሴን ሀሳብ ኮሜንት ላይ መመልስላችሁ ይሆናል። ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር ነጭብጣችሁባቸው አልጠራጠርም። ሀሳባችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ ካላደረጋችሁ ላይክ አድርጉ። በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ